ማይ ፈጣሪ አለ የሚፈርድ ፈጣሪ አለ ማንንም ጽዋው ሳይወረድ ማንንም ያልተጠበቀው የአርቲስት ሰለሞን ሙዬ ንግግር እና የዘማሪ ሶፊያ ሽባባው ለመንግስት ያስተላለፈችው መልእክት እንዲሁም ለአርሴናል ክለብ ልጸልይላቸው ተንበርክኬ ያለችበትን መልእክት ለእናንተ ይዘንላችኋል። እስከ ቪዲዮአችን ፍጻሜ አብራችሁን ዝለቁ እያለን ወደ ቪዲዮአችን እኔ የአርሴናል ደጋፊ ነኝ። አንዳንድ ጓደኞቼ ደግሞ የማንቸስተር ዩናይትድ እና የማንቸስተር ሲቲ ደጋፊ ናቸው። በባለፈው የቻምፒየንስ ሊግ ፍጻሜ ላይ አርሴናልን ከመጠላታቸው የተነሳ ሁሉም በአንድ ድምጽ የፒኤስጂ ደጋፊ ሆነው ተገኙ። እኔም አርሴናል ብዙ ጠላቶች አሉት፣ ይህ ዋንጫም ቢያነሳ ደስ ይለኛል ብዬ ለመጸለይ ተንበረከኩ። ነገር ግን ሰው እንደ ቅጠል በሚረግፍበት ብዙ መከራ ችግር በሞላበት ሀገር ተወልጄ ለእግር ኳስ ለመጸለይ ማሰቤ ራሴን ታዘብኩት። የአርሴናል ጉዳይን ትቼ ለሀገሬ ለህዝቤ ጸልዬ ተነሳው። በመጨረሻም አርሴናል በፔናልቲ ምቶቹ ተሸነፈ። ጓደኞቼም ማብሸቃቸውን ጀመሩ። እኔም እውነት ለመናገር ትንሽ ቅር ብሎኝ ነበረ። ነገር ግን ቆይቼ ሳስበው እኮ ከጥቂት ቀናት በፊት በፕሪሚየር ሊግ አሸናፊ ነበርን፣ ለምን በአንድ ሽንፈት ከማዘን በዚያ ታላቅ ድል አልደሰትም ብዬ ራሴን ጠየቅኩኝ። ያኔ ድብርቴም በአንድ ጊዜ ተነሳ፣ በደስታና በድል መንፈስ ተሞላው። በህይወትም እንዲህ ነው። ትላንትና እግዚአብሔር የሰጠን ብዙ ድሎች እየረሳን ዛሬ ባልተሳኩልን አንድ ነገር ላይ እናዝናለን። ወደ ኋላ ተመልሰን የህይወታችን ገጾችን ብናገላብጥ ግን እግዚአብሔር የሰጠን ተቆጥሮ የማያልቅ በረከቶች፣ ድሎች፣ ምህረቶች እናገኛለን። ስለዚህ ዛሬ ያልተሳኩልንን ከመቁጠር ይልቁኑ ትላንትና የተሰጠኑን ድል እያስታወስን፣ ምክንያቱም ምስጋና የሚጀምረው ያጣነውን በመቁጠር ሳይሆን የተሰጠንን በማስታወስ ነው ትለናለች ሶፊያ ሽባባው። ሌላኛው መረጃችን ደግሞ አሁንም ከሶፊያ ሽባባው መልእክት ሳንወጣ አንድ መልእክትን በፌስቡክ ገጿ ያጋራ ሲሆን በአርሲ በኦርቶዶክሳውያን ክርስቲያን ላይ የሚደረገው ተደጋጋሚ ጥቃት ማንም ያደርገው ማንም ይህ ነገር ሊቆም ይገባል። ይህ ድርጊት የሚፈጽሙ ኃይላትም መንግስት ከፍተኛ ትኩረት ሰጥቷቸው ወደ ህግ በማቅረብ ህዝቡን በሰላም የመኖር መብቱን ሊከበርለት ይገባል። አሁን በሀገራችን የሚሰራው ልማት ለውጥም እጅግ የሚደነቅ ቢሆንም ዋናው አንገብጋቢ ጉዳይ ግን የህዝቡ ደህንነት ሊሆን ይገባል። ህዝቡ በነጻነት መውጣቱ መግባቱን ካልቻለ ሁሉም ነገር ትርጉም ያጣል። መንግስት የህዝብን ደህንነት ሊያስቀድም ይገባል ስትል በፌስቡክ ገጿ ላይ ያጋራች ሲሆን ይህ መልእክትን ባጋራች ጊዜ ብዙ ሰዎች ሀሳብና አስተያየቶቻቸውን እያጋሩ ይገኛል። ከዚህ ጉዳይ ሳንወጣ ይህንንም ጉዳይ ተከትሎ አርቲስት ሰለሞን ሙዬ በምስራቅ አርሲ በዜጎች መጥፋት ላይ የተሰማውን ትልቅ ሀዘን ገልጾ ታዋቂው አርቲስት ሰለሞን ሙዬ በአርሲ አካባቢ እየተከሰተ ያለው ሀዘን የዜጎች ህይወት ህልፈት ተከትሎ ጥልቅ ሀዘኑን ገልጿል። አርቲስት ሰለሞን ሙዬም በሰላም የመኖር መብት መከባበር እንዳለበት በመጥቀስ ለሰላም ለትብብር እና ለአብሮነት ጥሪን አስተላልፏል። በቪዲዮ መልእክቱ ላይም አርቲስት ሰለሞን ሙዬም ያነሳቸው ዋና ነጥቦች የሚከተሉት ናቸው። የመጀመሪያው ሰላማዊ የመኖር መብትን መሰረታዊ በመሆኑ ሲገልጽ የሰዎች ህይወት ህልፈት ነው፣ ሌላ አይደለም። እንዴት አታጥፉ አትበሉኝ የሚል ሀገር ላይ ነው ያለ ነው። በመቀጠልም ስለ ሀዘን በመግለጽ ተያያዥነት ባለው ትችቶችንም ሲናገር ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ ይላል። በመጨረሻም አርቲስቱ የኢትዮጵያን በጋራ የምንስማማባት ሀገር በመሆኗ በማስታወስ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስቧል። የአርቲስቱ መልእክት ዋናው ይዘት ንጹሃን ዜጎች አይጥፉ፣ በአገር ውስጥም ሰላም እንዲሰፍን እና መተሳሰብ እንዲቀድም እንዲሰጠው የሚያሳስብ ነው። እንግዲህ ይህንን ተከትሎ ብዙ ሰዎች ሀሳብና አስተያየቶቻቸውን እያሰፈሩለት ይገኛል። እንግዲህ ይህ ጉዳይ አንገብጋቢ ከመሆኑ አንፃር ብዙ ሰዎች ሀሳብና አስተያየቶቻቸውንም እያጋሩበት ይገኛል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየቶቻችሁን በሀሳብ መስጫ ሳጥን ስር ያስፍሩልን እንላለን። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኗት እንላለን። ለብዙ ሰዎች ይህ ቪዲዮ እንዲደርስ ላይክ እና ሼር ማድረጋችሁ እንዳይዘነጋ። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ቸር ሰንብቱ።